ማን ቦስ ነው? ማን ነው ቦስ? ከሰማ እነሱ ማለውጥ አንተን አይመለከትም። ይሄ መመለከተው ይሄ እንደዚህ አይነት ብሩኬ ብቻ ነው። ብሩኬ ደግሞ አደራ ጋሼ አለ ጋሼ አደራ ልጄን ያሉ። ስለዚህ አደራን ወስዷል ብሩኬ። ተው አትሂጂ ትሰማለች ብዬ አስባለሁ። አትሂጂ ስል ብሩኬ ትቀራለች ብዬ አስባለሁ። እኔ ራሱ እውነት ከሆነ ማለት ነው። አሁን አንተ እሷ ብሩኬ ጋር ስትገናኝ ብሩኬ ጋር ስትደውሊ ነው ከሀገር እንወጣለን ስትል። ስለዚህ ነው እንዴ ለቡሩኬ ብላችሁ ነው አገር ልትለቀቁ አገር ጥላችሁ የምትሄዱት? አረባኪ አልቀራም ያንቺ ብዬ ሁሉም ነገር አደርጋለሁ። የት ነው የምትወስዲ? አሜሪካ አለች ደግሞ። አዎ እንደፈለሽ የፈለሽ ቦታ ወስዳለሁ። አረባኪ ተው፣ አንተን አይመለከትም። ከቻልክ እነሱ ማል ውጣ እንደ ትልቅ ሰው። እነሱ አብሮ 1 አመት ጥሩም ደጉም ጥሩ ነገር መጥፎም ሁሉም አሳልፈው ነው እዚህ ላይ የደረሱ እነሱ ማለት ነው አሁን። ስለዚህ እንደ ትልቅ ሰው አስብና እንደዚህ ሲዋደዱ አንተ አሁን እንደዚህ ይሄ 2 ልጆች ሲወደዱ ሃይሜን የኔ ያረጋለው ብለ እንደዚህ ተፍተፍ ብትል ይሄሞ ደግሞ አይሆንም። መቼ እኔ እንጃ ይሆናል ብዬ አላስብም። ደግሞ ሳምንት ወይስ 1 ወር ሆናችሁ? 1 ወርም አልሞላችሁ። በዚህ ፍጥነት ውስጥ እንዴት ሃይሜ ጋር ይሆናል ብለ ታስባለህ አንተ? ስለዚህ እነሱ ማል ውጣ፣ አስታርቂ ከቻልክ ውጣ እነሱ ማል። ሃይሜ ደግሞ ብሩኬን እስኪ ንገራት፣ ጥራት ብሩኬን ሁልጊዜ ይደውላሉ፣ ሁልጊዜ ያገኛሉ። እኔ ይሄንን አልፈልግም። ስለዚህ ከሀገር እንወጣለን እያለ ነው ልጁ። ቦስ ነው ስሙ። ስለዚህ አባቴ ይሄ ደግሞ አይሆንም። ለብሩኬ ብለ ብሩኬን ልትሸሽ ሃይሜም ሀገር ጥላት ይወጣለች ብዬ አላስብም። እኔ ብሩኬን መሸሽ ነው ሀገር ጥላ የምትወጣ? የትም ቦታ ስትሄድ ራሱ አገር ተመልሳ አገር የምትገባ አትቀርም። 1 ቀን ትገባለች ሀገሩ ማለት ነው። ስለዚህ ለቡርኬ ብላችሁት አገር የምትሸሹት አገር ትታችሁ የምትወጡት ከሆነ ተሳስተል፣ ቦስ ተሳስተል። ደግሞ ብሩኬ ሃይሜ ትክክል አይደለም። ተይ ብሩኬ ላስተካከል ብሎ ነው ወደዚህ ያለ የጣራ አለ። አንቺ ደግሞ እሱ ሲያስተካከል ብሎ አንቺ ደግሞ ግግም። እኔ እንጃ ወላሂ እንደዚህ የምታደርግ ተይ፣ ቆሙ እንደዚህ ነገር ታዋቸው፣ ታው በኋላ ይቆጫችሁ ሁለታችሁ፣ ብሩኬም አንቺም። ብሩኬ ደግሞ አንተ ወደንተ ነው የሚለክ። በቃ ያዛት አትሂድም። መፍታለክ እኮ አንተ ወላሂ መፍታለክ። አትሂድም ስትይ 1 አመት ማን አንተን ጠይቃ አብራችሁ ቆያችሁ፣ አብራችሁ ሁሉም ነገር ያሳለፋችሁ፣ ደጉም ጥሩም መጥፎም ማን ጠየቅ? ማንም አልጠየቅም አይደለም። ስለዚህ ዛሬም ትችላለህ። እሷ መትይዝ ትትሄድ አትሂድም ብለህ እውነቴ ነው የምልህ። ስለዚህ ወደ ኋላ አትልም ብሩክ። ያንተ ራስክ ወደ ኋላ አትርቅ። እሷን ጥርና አይሆንም በላት። አይሆንም እንጣረቅ በላት። ጣርቁ፣ እንደ ብድሮ ሆኑ፣ አንድ ላይ ሆኑና ነው። ብዙ ሰዎች እኮ ስለናንተ ወላሂ ላዚም ኦዲየንስ እኮ የሚፈልጉ እናንተ አንድ ላይ ሆናችሁ ጣረቃችሁ ይመጣሉ። ነገ ወደ ዛሬ ምን እንሰማለን? ነገ እኮ ዛሬ እኮ ምን ልቀቃል? ማን ቤት ነው የሚለቀቀው ቪዲዮ? ይጣርቁኛል። እንደዚህ ነው ኦዲየንስ የሚያወሩት። ኦዲየንስ ማለት ነው እኮ። እኔ ትናንትና ራሱ ልቅፊን ባለና ወጣውኝ በር ከፍቼ ሲወጣ ስልኬ ሲከፈት ቱክቱክ 9 ሰዓት አካባቢ ነው ሊብ ከፍቶ እነሱ ያወራሉ ልጆች፣ ብዙ ልጆች 9 ሰዓት ሌሊት። እኔ እኮ ስራ እንዴት ያልተኙም እንደ ጠዋት አይተነሱ ይሄ ብዬ በጣም ተገረምኩኝ ወላሂ ላዚም። ሌሊት እንደዚህ ስለነሱ ጨቃሉ፣ ስለሱ እንወራሉ። እነሱ እኮ በፊት ተከፋፍለው የሰደቡ ራሱ አንድ ላይ ነውንና እነሱ ደግሞ ይጣርቁኝ
ጣርቆ ይመጣሉ። ይሄን ነው የሚፈልግ የኛ ያሉ ነው። ስለዚህ ለኦዲየንሳችሁ አስቡ። ተው እንደዚህ አይነት አቁሚ ሀይሜ። ይሄ ልጅ እንዴት አንቺ እኔ እንጃ ወላሂ። ግን አንቺ ነው የኛ ዝም ብለን እንኖራለን እንጂ መፍትሽ ነው። ግን ተይ ብሩኬ ይሻልሻል፣ ብሩኬ ይሻልሻል። አሁን ብዙ ሰዎች ደግሞ የሚናገሩሽ ተይ ቁሚ አስቢ ያሉሽ ነው። ተይ ሀይሜ ሰከን ይበል፣ ሰከን። እውነቴ ነው የምልሽ። ዝም ብለሽ ያገኝሽው ትናንትና ሰው እንዴት ከሀገር ይዘ ሂድሻለሁ እኔ በቃ ሲልሽ እሺ ብለሽ የምትቀበለው እንዴት? ለብሩኬን አገኘሽ፣ ብሩኬን ትዳወላለሽ፣ ወደ ብሩኬ ትሄዳለሽ። ብሩኬ ሲዳወልሽ እንደዚህ ብሎ ነው አገር ምሸሽሽ፣ ለአገር ምሸሽሽ። አንቺ ደግሞ ትናንትና ያገኝሽ ሰው እንዴት አማንሽ እሱ ጋር አገርን ትሄዳለሽ? እኔ እንጃ ወላሂ። አንዳንድ ጊዜ ቆም ብለሽ አስቢ ሀይሜ። ይሄማ አይሆንም። ለብሩኬ ብላችሁ ደግሞ አገሩን ለቀቃችሁ አትሄዱ። ራሳችሁ ስራ ካለ አው ግን ብሩኬን ለማሻሽ አገር ጥለን እንሄዳለን ስትሉ እንጃ በጣም ከባድ ነው ወላሂ። እንዴት ማታሰበው ዝም ብሎ ተነሲ ሀገር ለቅቀን እንሄዳለን ምናምን ስትይ እንዴት? ቦስ ትክክል አይደለም። ቦስ ወደ ራስክ መለስ። እነሱ አብሮ 1 አመት ቆይቷል። ስለዚህ አንተ ደግሞ እነሱን አስታረቂ ከቻልክ፣ እንደ ትልቅ ሰው አስብ። እውነቴ ነው። ሀይሜ ያፈቅራለሁ ብለህ አታስብ መቼም። እንጃ መቼም አታስብ። ሁልጊዜ ብሩኬ ጋር ሁልጊዜ እንደዚህ ጭቅጭቁ አንተ ራስህ ጥለት ትወጣለህ። ጭቅጭቅ አትችልም አንተ አስታውቃል ራሱ። ሁልጊዜ ወደ ቪዲዮ መጣለን። ምንም የምናደርገው ነገር የለም። ስድብ ብቻ ነው ያልክ በፊቱ፣ እንደዚህ ያልክ አይደለም። ስለዚህ ሁልጊዜ በቪዲዮ ካመጣችሁ ትተህ ትወጣለህ አንተ ራስህ። ውጡ እነሱ ማል ሊንዳ ትናንትና ይቅርታ ብላ ነው የወጣች መሰለኝ እና ያለን እሷን። አንተ ደግሞ በተራክ ቀራ ግግም ብለህ ቀራክ። ስለዚህ አንተም ውጣ፣ እነሱ ማል ውጣ። ሀይሜ ብሩኬ መቼም አይለዩ እነሱ። ሀይሜ የብሩኬ ብቻ ነው፣ ብሩኬ የሀይሜ ብቻ ነው። ነገም ዛሬም አታስቡ። ተወዳላ ሁለቱም ይፈቅራሉ። ግን እዚህ ሲመጡ እኔ እንጃ ወላሂ አዚም። አሁን ይሄ ልጅ እንት ብሩኬ ሲመጣ በአንድ ቦስኩ ነው፣ በአንድ ቦስክ ወደቀ። ተፍ ይላል። እንደ አቅም አለ ደግሞ ብሩኬ ጋር። ተው እንደዚህ አይሆንም። ለራስህ አስብ። ትናንትና አገኘ ሀይሜን ብለህ ሀይሜን ለአገር ትተን እንሄዳለን። እኔ አልተመቸኝም፣ እኔ አልዋጠም። እሷ ትዳወላለች ወደ ብሩኬ ጋር ይገናኛሉ። ከዛስ ቢያገናኙስ? አንተ እኮ የትናንትና ነው ረስተክ ነው። አንተ ትናንትና የመጣ ልጅ ነው እሱ። 1 አመት ቆይቷል። ተመለስ ወደ ራስክ።